ለብዙ ተማሪዎች ፎን ናምበር፣ ዲስካውንት ወይም ትራንስፖርት አንድ ላይ ማስተካከል ከፈለጉ መጀመሪያ እንዲህ አይነት ፎርማት ያለው ኤክሴል ያዘጋጁ። ዩዘር አይዲ የተማሪው ሲስተም ውስጥ ያለው አይዲ ወይም ማስተር አይዲ መሆን አለበት። ፉል ኔም፣ ጀንደር፣ ግሬድ፣ ሴክሽን ኦፕሽናል ናቸው። ዩዘር አይዲ በትክክል ካስገባችሁት አፕዴት ስናደርገው አውቶማቲክሊ ከሲስተሙ ያገኘዋል። ስለዚህ ባዶ ቢተውትም ችግር አያመጣም። በመቀጠል አፕዴት የሚያደርጉትን ፎን ነምበር ወይም ስልክ ቁጥር ከሆነ ፎን ነምበር በሚለው ኮለመን ውስጥ ያስገቡት። ዲስካውንት ከሆነ ደግሞ ዲስካውንት በሚለው፣ ትራንስፖርት ከሆነ ደግሞ ትራንስፈር በሚለው ውስጥ ያስገቡት። ልብ በሉ ትራንስፖርት እና ዲስካውንት ላይ የምናስገባቸው ስሞች ሲስተሙ ላይ የተመዘገቡ መሆን አለባቸው። እሱን ለማረጋገጥ ለዲስካውንት ፊ ላይ አጀስትመንትስ የሚለው በመጫን ይክፈቱት። ቀድሞ የተፈጠሩ የዲስካውንት ታይፕ ካሉ ይመልከቱ። ካሉ የሚፈልጉትን ዲስካውንት እዛ ዝርዝር ውስጥ መኖሩን አረጋግጡ። ከሌለ አድ ኒው የሚለውን ይጫኑና ከመጣላቸው ገጽ ስለ ዲስካውንቱን የሚመለከቱ ነገሮችን ይምሉ። ለምሳሌ ታይትል በሚለው ውስጥ የዲስካውንቱን ስም፣ እዚህ ጋር የምትጽፉት ስምና ኤክሴል ውስጥ የምታስገቡትን ስም ተመሳሳይ መሆን አለበት። በመቀጠል ዲስካውንት ያለው ፔመንት ታይፕ ከዝርዝሩ በመምረጥ የዲስካውንቱን መጠን ያስገቡ። ፍላት ከሆነ ወይም የሚቀነስበትን ብር የሚታወቅ ከሆነ የመረጣችሁት ታይፕ ላይ የሚቀነስበትን የብር መጠን ያስቀምጡ። በፐርሰንት ከሆነ ግን ቁጥሩ አማውንት ላይ በመጻፍ ኢዝ ሬት የሚለውን ኦን ያደርጉት። ለምሳሌ አንድ ተማሪ ከሬጉላር ፔመንት 50 ብር የሚቀነስለት ከሆነ ከዝርዝሩ ሬጉላር ፔመንት ላይ አማውንት ውስጥ 50 የሚለውን አስገቡ። 5% ከሆነ ግን አማውንቱ ላይ 5 ጽፋችሁ ኢዝ ሬት የሚለውን ኦን ያደርጉት። በመቀጠል ኢዝ አክቲቭ የሚለውን ኦን በማድረግ ሴቭ ያድርጉት። ስለዚህ ክሬኤት ያልተደረጉ ዲስካውንቶች እንዲህ በማድረግ ክሬኤት ያድርጉት። በመቀጠል ትራንስፖርት ላይ ደግሞ አሁንም ፊ ላይ ትራንስፖርት ግሩፕ የሚለውን ይክፈቱት። ሲስተሙ ላይ ያሉትን ትራንስፖርት ግሩፖች ዝርዝር ያመጣል። አሁን የሚያስገቡት ወይም አፕዴት የሚያደርጉት ተማሪ እዛ ዝርዝር ካሉት እንዲጠቀም ከፈለጉ እዛ ላይ ያለውን የግሩፕ ስም በመውሰድ ኤክሴሉ ላይ ያስገቡት። ከሌለ ግን ኒው የሚለውን በመጫን ትራንስፖርት ግሩፕ ኔም እና አማውንቱን በማስገባት ኢዝ አክቲቭ የሚለውን ኦን አድርገው ክሬኤት ያድርጉት። ክሬኤት ያደረጉትን ኔም ኤክሴሉ ላይ መጻፍ አለባቸው። ይሄን ሁሉ አረጋግጠው ከጨረሱ በኋላ ኤክሴሉን በሲኤስቪ ፋይል ሴቭ ያድርጉት። እና ወደ ሲስተሙን ተመልሰው አድሚሽን ይጫኑ። ቀጥለው ከዝርዝሩ ስቱደንትስ የሚለውን ይምረጡ። ገጹ ውስጥ ማስ አፕዴት የሚለውን በመጫን አዲስ ገጽ ይክፈቱ። በገጹ ውስጥ መጀመሪያ ምን አፕዴት ወይም ማስተካከል እንደፈለጉ ከዝርዝሩ ላይ ይምረጡ። ፎን ነምበር ከሆነ የተቀሩትን ኦፍ አድርገው ፎን ነምበር ሰሌክት ያድርጉ። ዲስካውንት ብቻ ከሆነ እንደዛ፣ ሁሉም ከሆነ ደግሞ ሁሉንም ኦን ያድርጉት። ቀጥለው አፕሎድ ሲኤስቪ የሚለውን ይጫኑና ቅድም ሴቭ ያደረጉትን ሲኤስቪ ፋይል ሰሌክት በማድረግ አፕሎድ ያደርጉት። የፎርማት ስህተት ካለው ተማሪዎቹም አይገቡም። ስለዚህ በፎርማቱ መሰረት ሲኤስቪ ፋይሉን እንደተዘጋጀ ማረጋገጥ አለቦት። ስህተት ከሌለው አፕሎድ ስንለው የተማሪዎቹን ዝርዝር ዲስፕሌይ ወይም መምጣት አለበት። ዝርዝሩ ከመጣልን በኋላ ማስ አፕዴት የሚለውን በመጫን እስኪጨርስ መጠበቅ አለብን። በተሳካ ሁኔታ ከተጠናቀቀ አፕዴትድ ሰክሰስፉሊ የሚል ሜሴጅ ያሳያል። ስለዚህ እንደዚህ በማድረግ በቀላሉ ማስ አፕዴት ወይም ለብዙ ተማሪዎች አንድ ላይ መቀየር እንችላለን።